እድሜ ከ35 ዓመት በኋላ የሚመጣ እርግዝና ብዙዎቻችሁ ትሰጋላችሁ። በእርግጥ የተወሰነ መጠን በተወሰነ ደረጃ ሊጨምር የሚችሉ ነገሮች አሉ በእናትና በፅንስ ላይ። ያ ማለት ግን ሁላችሁም እንደዚህ አይነት ችግር ይገጥማቸዋል ማለት አይደለም። ለምሳሌ ብንመለከት ከ350 ወሊዶች ውስጥ አንዱ ሕፃን የዳውን ሲንድሮም ሊሆኑ ይችላል። ይህንን እያሰባችሁ ሌሎችንም ልንገራችሁ። እድሜ እየጨመረ በሚመጣበት ወቅት በተለይ ከእድሜ ከ35 ዓመት በላይ በሚሆንበት ወቅት ላይ በእናት ላይ ለምሳሌ የደም ግፊት ይጨምራል። ከእርግዝና ጋር ተያይዞ የሚመጡ ደም ግፊት፣ ዳያቤቴስ ጀስቴሽናል ዳያቤቲክ የምንለው የስኳር በሽታ ሊጨምር ይችላል። በተጨማሪም ደግሞ የስቲል ውስጥ ሆኖ የመሞት እድል፣ የማስወረድ እድል እየጨመረ የሚመጣበት ነገር ይኖረዋል። በኦፕሬሽን የመውለድ እድል እየጨመረ ይመጣል። ያ ማለት ሁላችሁም ይሄ ነገር ይገጥማችኋል እንደማለት አይደለም። ፅንሱም ላይ እንዳልኳችሁ ዳውን ሲንድሮም አንዱ ነው። በተጨማሪም ደግሞ የተለያየ ከዚህ ከአፈጣጠር ችግር ጋር ተያይዞ የኢሶፋጂያል አትሬዥያ የተለያዩም ችግሮች ሊያመጣ ይችላል። ቶሎ የመወለድ እድል ሊኖረው ይችላል። ፕሪማቹር ዴሊቨሪ በርዝ የምንለው ፕሪማቹሪቲ የምንለው ይመጣል። እሱም ጋር ተያይዞ ደግሞ ክብደታቸው አነስተኛ ሆነው የመወለድ እድል ሊኖራቸው ይችላል። እንዳልኳችሁ ይህ ማለት ሁላችሁም ላይ ይከሰታል ማለት እንዳልሆነ መረዳት ያስፈልጋችኋል። ግን ክትትል፣ የቅርብ ክትትል ከሐኪሞች ጋር ክትትል ያስፈልጋችኋል። ለመታከም ከስር ባለው አድራሻ ቀጠሮ መያዝ ትችላላችሁ። በስልክ ለማማከር ከላይ ያለውን አድራሻ ተጠቀሙ። በቀጠሮ ማናገራችሁ እገልጽላችኋለሁ። መልካም ቀን ይሁንላችሁ።